100 ሚሊዮን ብር ብቻ ነው እነ ጆን ዳንኤል አልተለቀቁም። ነገሩን በግልጽ መጥራቱ ተገቢ ስለሆነ ይሄንን ውስጥ ለውስጥ የተሰራውን ጉዳይ አደባባይ ይዘን መተናል። ነገሩን እንዲህ ነው። ወንድማችን ተፈቷል። እነ ጆን ዳንኤል የተለያዩ የማህበራዊ ሚዲያዎች ላይ እነ ዮሐንስ ዳንኤል፣ ጆን ዳንኤል እና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቀሉ የሚሉ ዘገባዎች በስፋት ሲሰራጩ ቢቆዩም መረጃው የተሳሳተ መሆኑን አሚዲያ አረጋግጧል። ጉዳዩን ቃል በቃል ወደ እናንተ እናደርሳለን። በፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ሲታይ የነበረው የነ ዮሐንስ ዳንኤል ጆን ዳንኤል የክስ ጉዳይ ዛሬ ሮብ ህዳር 24 2018 ዓ.ም እልባት ማግኘቱን አሚዲያ የችሎት ዘጋቢዎች አስታውቀዋል። እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይላል። ይሄ ነው ዘፈኑን ያመጣው። እጅግ በጣም አስደሳችና ሰበር ዜና ተሰምቷል። ጆን ዳንኤልና ናዮን ጨምሮ አምስቱም ተከሳሾች ከእስር መፈታታቸው ፍርድ ቤቱ ከቀናት በፊት በአምስት ተከሳሾች ላይ የጥፋተኝነት ውሳኔ ማስተላለፉ የሚታወስ ሲሆን አንደኛ ተከሳሽ ሴት የቀረበባት ክስ በበቂ ሁኔታ በመከላከሏ በነፃ መሰናበቷ ይታወቃል። የቅጣት ውሳኔው ዝርዝር አሚዲያ የተከታተለው ፍርድ ቤቱ በዛሬው ውሎ በአቃቢ በኩል የቀረቡ የቅጣት ማክበጃ ነጥቦች ውድቅ በማድረግ ተከሳሾችን የቅጣት ማቅለያ ተቀብሏል። በዚህም ለእያንዳንዳቸው 3 የቅጣት ማቅለያዎች እንደተያዘላቸው ችሎቱ ገልጿል። በዚህ መሰረት አንደኛ ተከሳሽ ዮሐንስ ዳንኤል በሁለቱ ክሶች የ1 ዓመት ከ4 ወር እስር፣ አራተኛ ተከሳሽ ዳዊት ድሪባ የ10 ወር እስራት፣ ሁለተኛ ደረጃ ደግሞ ሶስተኛና ስድስተኛ ተከሳሾች እያንዳንዳቸው የ8 ወር እስራት ተወስኖባቸዋል። የእስር አፈታት ትዕዛዝ ፍርድ ቤቱ ከአንደኛ ተከሳሽ ዮሐንስ ዳንኤል ውጭ ያሉት 4 ተከሳሾች በእስር ቤት የቆዩበት ጊዜ ከተፈረደባቸው የቅጣት ጊዜ በላይ መሆኑን ከግምት በማስገባት በሌላ ወንጀል የማይፈልጉ ከሆነ ዛሬውኑ ከእስር እንዲፈቱ ወስኗል። ልብ በሉ። በሌላ በኩል ዮሐንስ ዳንኤል ያቀረበውን ቅጣቱን በገደብ ይታገድልኝ የይቅርታ ጥያቄ ፍርድ ቤቱ ተከሳሹን ለማረምና ሌሎችን ለማስተማር ሲባል በሚል ሳይቀበለው ቀርቷል። በመሆኑም ዮሐንስ የተፈረደበትን 1 ዓመት ከ4 ወር እስር ጨርሶ እንዲወጣ ተወስኗል። ይሁን እንጂ ዮሐንስ በእስር ከቆየበት ጊዜ አንጻር ፍርዱን አጠናቆ ለመውጣት የቀረው 17 ቀናት ብቻ መሆኑን ታውቋል። ማረሚያ ቤቱ ቲክቶከሩ በእስር ወቅት ጥሩ ጸባይ አሳይቷል ብሎ ካሰበ 17 ቀናቱን ሳይጨርስ ሊለቀው እንደሚችል የአሚዲያ ምንጮች ይጠቅሳሉ። የመፈቻ ወረቀት ዘገየትና የተሳሳቱ መረጃዎች። ይህንን ልብ ብላችሁ አድምጡ። ይህ በእንዲህ እንዳለ በተለያዩ ማህበራዊ ሚዲያዎች ላይ እነ ዮሐንስ ዳንኤል፣ ጆን ዳንኤል እና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቀሉ የሚሉ ዘገባዎች በስፋት ሲሰራጩ ቢቆዩም መረጃው የተሳሳተ መሆኑን ተረጋግጧል። ከማረሚያ ቤትና ከቤተሰብ ምንጮች አሚዲያ ማረጋገጥ እንደቻለው ፍርድ ቤቱ እስረኞቹ የሚፈቱበትን የመፍቻ ትዕዛዝ ጽፎ ወደ ማረሚያ ቤት ባለመላኩ ምክንያት የእስር ጊዜያቸውን ያጠናቀቁት እስረኞችም ጭምር እስከ ዛሬ ምሽት ድረስ ከእስር አልተለቀቁም። ውድ የሀገራችን ሕዝቦች፣ የአሚዲያ አድማጭ ተመልካቾች እነ ጆን ዳንኤል ጉዳይ በሚመለከት ይዘንላችሁ የቀረብነው እውነታ ይሄ ነው። እንዳረጋገጥነው ከሆነ ዮሐንስ ዳንኤል ወይም ጆን ዳንኤል እና ሌሎች ተከሳሾች እስካሁን ድረስ ምንም አይነት የመፈታት ቃል ተሰጥቷቸው ወደ ቤታቸው አልሄዱም። ሁሉም እንደታሰሩ ነው የሚገኙት። ጆን ዳንኤል በተለይ ደግሞ 17 ቀን ስለሚቀረውና ሌሎች ጉዳዮችም ካሉ በሚል እስካሁን ድረስ ምንም አይነት የመለቀቂያ ወይም ደግሞ ይለቀቃል የሚል መረጃ ለሚዲያ ብቻም ሳይሆን ለሱ ጭምር አልተነገረውም። ሁሉም ወደ ማረሚያ ቤት ተመልሰው እዛው ወይን ቤት ነው የሚገኙት ማለት ነው። ውድ ሀገራችን ሕዝቦች የተለያዩ ሚዲያዎች ላይ እየቀረቡ ያሉ ሐሰተኛ መረጃዎችን አትቀበሏቸው። የራሳቸውን ስምና የራሳቸውን ተመልካች ለመጨመር ወይም ደግሞ እይታዎችን ለማግኘት በሚል ተፈቷል የሚለውን ዜና ሁሉም ሲቀባበሉት ነበር። የቅርብ ጓደኞቹ ጭምር ተፈቷል የሚል አይነት አዝማሚያ ያለው ንግግር ሲናገሩ ነበር። ነገር ግን ፍርድ ቤቱ ይህንን ወሰነ እንጂ ከዚህ በኋላ ባሉት ሁኔታዎች ውስጥ ፖሊስም ሆነ ጉዳዩን የያዙት ሰዎች ሌላ የሚከሰሱበት ጉዳይም ካለ የሚቀሰቀስ ከሆነ እንደዚሁ ድጋሚ ወደ ፍርድ ቤት ስለሚቀርቡ ሌላ ተጨማሪ ጉዳዮች የሚነሱባቸው ከሆነ ደግሞ ተመልሰው ፍርድ ቤት ይቀርባሉ። ካልሆነ ግን አሁን ባለው ሂደት ላይ ሌሎቹ ነገ ወይ ከነገ ወዲያ ይለቀቃሉ። ጆን ዳንኤል ግን 17 ቀኑን ጨርሶ ይለቀቃል። ሌላ ክስ ካለበት ወይም ደግሞ መቆየት ካለበት ይቆያል ማለት ነው። እስካሁን ድረስ ግን ሁሉም ታስረው እንደሚገኙ የደረሰን መረጃ ሙሉ በሙሉ ያረጋግጣል። በዚህ ጉዳይ ላይ የተለያዩ የተነገሩ ቪዲዮዎች ስለሱ መፈታት ደስታቸውን የገለጹትም ስላሉ እጅግ የወደድናቸውን ወይም ደግሞ ደስ ያለን እናንተ ብታዩ ያልነውን ቀጥሎ ከቲክቶክ ገጾች ላይ የሰበሰብናቸውን ቪዲዮዎች እናሳያችኋለን። እንድትመለከቷቸው እየጋበዝን አሚዲያ በዚህ ይሰናበታል። እውነተኛና ትክክለኛ መረጃዎችን ሚዲያችን ተከታተሉ። ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። አሚዲያ የእናንተው ገጽ
እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ ኦ ማይ ጋድ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ ውይ ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው እኮ ውጥት አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ፣ ቪዲዮ ሰርተዋል አላያችሁ? አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አረረፉ እያልኳቸው እጅግ በጣም አስደሳችና ሰበር ዜና ተሰምቷል። ጆን ዳንኤል እና ናዮን ጨምሮ አምስቱም ተከሳሾች ከእስር መፈታታቸው እየተነገረ ነው የሚገኘው። እንደሚታወቀው ነሐሴ 16 2016 ዓመተ ምህረት ጆን ዳንኤልን ጨምሮ ስድስቱም ተከሳሾች በአውሮፕላን ውስጥ ሁከትና ብጥብጥ በመፍጠር እንዲሁም ደግሞ የኮምፒውተር ህግን በመተላለፍ ክስ ተመስርቶባቸው ከአንድ ዓመት በላይ የፈጀ አጓጊ የሆነ የፍርድ ቤት ውሳኔ ሲከታተሉ እንዲሁም ደግሞ ህጋዊ ሂደቶችን ሲከታተሉ እንደነበረ የሚታወቅ ነገር ነው። በዚህ ሰዓት ግን ፍርድ ቤቱ እስካሁን ድረስ የታሰሩት ጊዜ በቂ ሆኖ በማግኘቱ እንዲሁም ደግሞ ግምት በማስገባትና በማስላት በቂ ሆኖ በማግኘቱ ከእስር እንደፈታቸው መረጃዎች እየወጡ ነው የሚገኙት። እጅግ በጣም የሚያስደስት እንዲሁም ደግሞ ጓደኞቻቸውን ጨምሮ አድናቂዎቻቸው የእነሱ መፈታት እንዲሁም ደግሞ በእነሱ ጉዳይ ላይ አጓጊ የሆነ የፍርድ ሂደት ሲከታተል እንደነበር የሚታወቅ ነገር ነው። በዚህ ሰዓት ከእስር ተፈተዋል። ሁላችሁም እየገባችሁ እንኳን ደስ አላችሁ በሏቸው። አቤት ያ በቃ ጆ አንበሳ 50 ሴንት የኛ 50 ሴንት መቼስ እስር ቤት ውስጥ ተምረህ የምትወጣው ብዙ ነገር አለ፣ በጣም ብዙ ነገር። እግዚአብሔር ምስክሬ ነው። ጨዋ ልጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም አይሰራም። ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ። እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልል የሚያደርገው ጥቅልል ግራሚኩን ምናምኑ። ምክንያቱም ታሪክ ነው የሰራው ልጅ። ታሪክ አለው ገና ብዙ እናያለን። ብዙ እናያለን። አይስዌር ብዙ ነው የምናየው። ጆዬ የኔ ጌታ የኔ ምስኪን የኔ ዋ አቤት። አሁን ደግሞ እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይልሃል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰግጥ አይልም። ጆዬ ሲመጣ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው አሳየው ላላየው አይልም። ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። በቃ ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ነገር ነው የምትማሩት። አሁን ያው ይሄ ህዝብ ማናቃል ነው የሚለው። ሰግጥ የለ ሰግጥ ካሁኑ እየተንቀጠቀጠች ነው። የት አባታችሁ ብሎ ሰግጥ አይደለም። የት አባታችሁ ምን አባታችሁ ታመጣላችሁ? ዋንጫው ከተቀበለ በኋላ የት አባታችሁ ምን አባታችሁ ብለውናል። ኦኬ የት አባታችሁ የምን አባታችሁ አምላክ ግጠመው በሉት። አሁን ግጠም ሰበር የለበት ዘራፍ ማለት ሰበር የለበት። ጆዬማ ምንድን ነው የሚለው? ጋይስ ምንድን ነው የሚለው? አሁን ሲመጣ ምን አርስትን ይዞልን የሚመጣው? ጋይስ እንኳን ደስ አላችሁ። ያ ወንድማችን ተፈቷል። ግን ያ እሱ ከ15 ቀን በኋላ ይለቀቃል። እነሱ ግን ዛሬ ወይ ነገ ይፈታሉ ሌሎቹ። ኤኒዌይስ እኔ ዋናው አገባቤ ግን አዲስ የለቀቁ ቪዲዮ አለ ልል ነው። ግን ይሄ በቃ ደስ የሚል ነገር ደግሞ ስለሆነ ልንገራችሁ ብዬ ነው። እሱ ከ15 ቀን ናዮም ሁሉም ዛሬ ወይ ነገ ይለቀቃሉ። እስቲ አንዴ ኮሜንት ላይ እልልል በሉ። ቴንክስ ጋድ ኦ ማይ ጋድ ማይ ፒፕል እንኳን ደስ አላችሁ።